ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪክ አልበም ከተለቀቀ በኋላ በድምፃዊውና በሙዚቃው ላይ የተሳተፉ ግለሰቦችን አገዛዙ ያስራቸዋል የሚል ስጋት እንደነበር አይዘነጋም። ዛሬ የተፈራው ደርሷል። የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የረጅም ዘመን የቅርብ ወዳጅና የዘወትር የስቱዲዮ አጋሩ የሆነው የሱፍ ያሲን ዛሬ በፌዴራል ፖሊሶች በቁጥጥር ስር መዋሉን ቤተሰቦችን ዋቢ አድርጎ የዜና ምንጫችን ዘግቧል። እንደ ቤተሰብ መረጃ 6 በሚሆኑ የፌዴራል ፖሊስ አባላት የተፈጸመው የድንገተኛ ዘመቻ በሕግ ጥላ ስር ከመዋል ባለፈ ከባድ የሰብአዊ መብት ጥሰት የታየበት ነው። ፖሊሶች የሱፍ ያሲንን ከገዛ ቤቱ እና ቤተሰቡ ፊት በኃይል እየደበደቡ መውሰዳቸውና እርምጃው ሕጋዊ ማጣራት ሳይሆን ማስፈራራትና የኃይል እርምጃን ያማከለ መሆኑን ያሳያል ብለዋል። ግለሰቡ እስካሁን የት እንደታሰረና በምን ወንጀል እንደተጠረጠረ በይፋ የተሰጠ መግለጫ ባይኖርም የእስረኛው አያያዝና ሀገሪቱ ያለውን የጸጥታ ኃይሎች የኃይል እርምጃ አሳሳቢነት በድጋሚ አጉልቶ ያሳያል ሲሉ ቤተሰቦቹ ተናግረዋል። በእንዲህ እንዳለ ከብልጽግናው ቤት በወጣ መረጃ ለድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የመልስ ምት ነጠላ ዜማ እንዲለቁ የተደረጉት ድምፃውያን 20 ሚሊዮን ብር እንደተከፈላቸው ተሰማ። የብላቴናው ኢትዮሪክ አልበም ከመለቀቁ በፊት ዳስጣል የሚለው ትራክ በመንግስት ባለስልጣናት ጆሮ ገብቶ እንደነበረ ታውቋል። ይህንን ተከትሎም አልበሙ ከመለቀቁ በፊት ጊዜ ወስደው የመልስ ምቱ ሙዚቃ ለመስራት ከቤተ መንግስቱ ሰዎች ትዕዛዝ ተቀብለው ዝግጅት ሲያደርጉ መሰንበታቸውን የዜና ምንጫችን ካጋራው መረጃ ለማወቅ ተችሏል። በዚህም ለሁለቱ ድምፃውያን የ20 ሚሊዮን የኢትዮጵያ ብር እንዲከፍሉ የታዘዙት ባለስልጣንም ታውቀዋል። ፍያውን የፈጸሙት ያደታ ጁነዲን ወይም ደግሞ ሙራድ በሚል ስማቸው የሚታወቁት ባለሀብት ስለመሆናቸውም ተሰምቷል። ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ይዞ ስለወጣው ዳስጣል ትራክ አስቀድሞ መረጃ የደረሰው የጠቅላይ ሚኒስትሩ ቢሮ ለዳስጣል ምላሽ እንዲዘጋጅ ያዘዙትም ራሳቸው ጠቅላይ ሚኒስትሩ ስለመሆናቸውም የዜና ምንጫችን አክሎ ዘግቧል። ወጪውን የሸፈኑት ባለሀብት የብልጽግና ሰው ከዚህ ቀደም አንድ አዲስ አውቶቡስ በ19 ሚሊዮን ብር ገዝቼ አቀረብኩ ብለው መነጋገሪያ የነበሩ ግለሰብ ናቸው መባሉንም የዜና ምንጫችን ዘግቧል። ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የሀገር መሞት የሚገልጸውና ኢትዮጵያ ከወደቀችበት ልትነሳ እንደሚገባ ዳስጣል አንሳው ብሎ ማቀንቀኑ ኢትዮጵያ ድቅድቅ ጨለማ ውስጥ ሆናለች ብሎ ካዜመ በኋላ በአንድ ፍርድ ገምድል ዳኛ እኛ ለምን እንለያያለን እያለ በሙዚቃው መላውን ኢትዮጵያዊ ከጠየቀ በኋላ የብልጽግና አገዛዝ መረበሽ ውስጥ መግባቱን አሳይቷል። በዚህም በአዲስ አበባ ያገኛቸውን የብላቴናው ሙዚቃ ሲሰሙ ያሰራቸውን ወጣቶች በሽብር ወንጀል ጠርጥሬያቸዋለሁ ብሎ ያሰረ ሲሆን ፕሮፓጋንዳውንም በዚያው ልክ ቀጥሎበታል። በውጭ ሀገርና በሀገር ቤት በሚኖሩ የሚዲያ ሰራዊቱ በኩል እንደዚሁም ራሳቸው ጠቅላይ ሚኒስትሩና ምክትል ጠቅላይ ሚኒስትሩን ጨምሮ በሚያደርጓቸው ንግግሮች የብላቴናውን ዘፈን ለማጣጣል ከመለፈፋቸው ባሻገር በኦሮምኛ ዘፈን እንዲዘፈንና መልስ እንዲሰጥም አድርገዋል። የዳስጣል ትራክ ምላሽ ነጠላ ዜማ እንዲለቁ ትዕዛዝ የተሰጣቸው ደግሞ ገላና ጋሩምሳና ዮሳን ጌታውን የተባሉ የኦሮምኛ ሙዚቃ አቀንቃኞች ሲሆኑ ለእያንዳንዳቸው 10 ሚሊዮን ብር በድምሩ 20 ሚሊዮን ብር እንደተከፈላቸውም ተሰምቷል። ክፍያው እንዲፈጸም ትዕዛዝ በቀጥታ የተሰጠው ለከንቲባ አዳነች አቤቤ ነው ያሉት እነዚህ የቤተ መንግስቱ የዜና ምንጮች ከከንቲባዋ ጋር የኢኮኖሚ ግንኙነት እንዳላቸው የሚነገርላቸው ያደታ ጁንዴ ወይም ሙራድ በሚል ስም የሚታወቁት በብልጽግናው ዘመን የበቀሉ ባለሀብት መሆናቸውም ተነግሯል። ለሁለቱ ድምፃውያን በአጠቃላይ 20 ሚሊዮን ብር ሰጥተው የዘልፋ ምላሽ ያዘፈኑት ባለሀብቱ ሙራድ ለመንግስት መስሪያ ቤቶች መኪና እንዲያቀርቡ ከአገዛዙ ይሁንታ የተሰጣቸውና ከጥቂት ዓመታት በፊትም አንድ አውቶቡስን በ19 ሚሊዮን ብር ገዛው ብለው በከተማ አስተዳደሩ በኩል ያስነገሩ እንደነበር አይዘነጋም። ብልጽግና የፈጠራቸው ነጋዴ እንደሆኑም ይነገራል። በ19 ሚሊዮን ብር ተገዛ የተባለው አውቶቡስ ከመደበኛ ዋጋው በ10 እጥፍ የበዛ እንደነበረና በወቅቱ መነጋገሪያ ሆኖ እንደነበር አይዘነጋም። ይህ ባለሀብት የውጭ ኤክስፖርት የተፈቀደላቸው ሲሆን በቅርቡ ደግሞ ብራይተን ፕሮፐርቲስ በሚል የተመረቀ የሪል ስቴት ድርጅት ያላቸው ግለሰብ መሆናቸውም ይታወቃል። ግለሰቡ በእንግሊዝ ሀገር በስደተኝነት ሲኖሩ የነበሩና በብልጽግና ሰዎች ወደ ኢትዮጵያ እንዲገቡ ተደርገው በተለይም ከከንቲባዋ ጋር በተለያዩ የንግድ ዘርፎች ላይ በጋራ የሚሰሩ የሚነግዱ በጥቂት ዓመታት ውስጥም ቢሊዮነር የሆኑ የአገዛዙ ወዳጅ እንደሆኑ መረጃው አክሎ ገልጿል። ግለሰቡ አሁን ደግሞ የህዝብን ችግር የሀገርን ውድቀት በሙዚቃው አስተጋቡ ቷል ለተባለለት የቴዲ አፍሮ ዳስጣል ምላሽ በሚል ለተዘፈነው ዘፈን ስፖንሰር ሆነዋል።